ሰላም የሄራን ቲዩብ ተከታታዮች እንደምናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ ደግሞ በሌላ ርዕስ መጥቻለሁኝ። ክፍል 3 ኢንቫይት አደራረግ ይዤላችሁ መጥቻለሁኝ። ኢንቫይት ስናደርግ እንግዲህ እስከ $14 የምናገኝበት የታስክ አይነት ነው። ኢንቫይት ማድረግ ግን እስከ $14 እናገኛለን ማለት ኢንቫይት ስላደረግን ወይም ደግሞ ያ ሰው የኢንቪቴሽናችን ዝርዝር ውስጥ ስለገባ ሳይሆን ኢንቫይት የምናደርገው አንደኛ ሴት ከሆነች ነው እስከ $14 ልናገኝ የምንችለው። ሁለተኛ ደግሞ በትክክል ዌልካም ሪዋርዷን በአግባቡ ከተወጣችና ለኛ በየቀኑ እስከ 7 ቀን ድረስ 3 ሰዓት የሰራች በሳምንት ውስጥ 12 ሰዓት የምትሰራ ከሆነ ነው ማለት ነው። አንደኛ በቀን 3 ሰዓት ሰርቶ በሳምንት 12 ሰዓት መስራት አዲስ ለገቡት ሴቶች ፐርፎርማንሳቸውን ከፍ ያደርግላቸዋል። ቫይራል የመውጣት እድል አላቸው። ሌላ ደግሞ ለ3 ቀን የነበረው ሪዋርድ ለ7 ቀን እንዲራዘም ያደርጋል ማለት ነው። ሁለት አይነት ኢንቫይት አደራረግ ሜትዶች አሉ። ፕላትፎርሙ የሰጠን የኢንቪቴሽን ሊንክ መላክ ነው። የራሳችንን ማይ ማቴሪያል ውስጥ ገብተን ኤዲት በማድረግ መጋበዝ ነው። ፕላትፎርሙ ያቀረበልንን የኢንቪቴሽን ሊንክ የትኛውን ብንጠቀም $14 ልናገኝ እንችላለን የሚለውን እያሳየኋችሁ እንደለበል። መጀመሪያ ኢንቫይት ስናደርግ ፕላትፎርም ውስጥ እንገባለን። በተለመደው ፕላትፎርም ውስጥ ከገባን በኋላ ወደ 5ኛዋ ፐርሰናል ፕሮፋይላችን ያለበት ጋር እነካለን። እዛ ጋር ምን ይለናል? ኢንቫይት 1 ፐርሰን $14 ፐር ፐርሰን የሚል አለ ሪዋርዱን። ስለዚህ አንድ እሱን ስንነካ ይህንኛውን ይከፍትልናል ማለት ነው። ስለዚህ እዚች ታች ላይ ብሊንክ የምታደርገው ኢንቫይት ነው የምትለዋን ችኛዋን አንድ ጊዜ መንካት ነው። እሷን ስንነካ ያላት ሊንኮች ያመጣልናል። ከተለያየ ሰው ኤክስፒሪየንስ ነው የምነግራችሁ። እኔ እስካሁን በቴሌግራም ነው ስልክ የነበረው። በተለያየ አሁን ለምሳሌ በኢሞ ብዙ አይሰራም፣ ኦልሞስት አይሰራም ማለት ይቻላል። በቴሌግራም ይሰራል። ግን በጣም ተመራጭ የሚሆነውና $14 ለማግኘት የሚያስችለው የኢንቪቴሽን አይነት 4ኛውን ሊንክ ችኛዋን ሊንክ በማን መላክ ነው? በዋትስአፕ መላክ ብዙ ሰዎች $14 እንድናገኝ ያስችሉናል የሚል መረጃ አለኝ እና ሞክሩት። 4ኛዋን ሊንክ በዋትስአፕ በኢሞ በቴሌግራም ሳይሆን ኢሞ አክቹዋሊ አይሰራም። በዋትስአፕ እንደዚህ ሴንድ በማለት $14 ማለት ሰዎቹ በትክክል ከሰሩ $14 የምታገኙበትን ኦፕሽን ሞክሩት። ግን ቢሹር ለአንድ ሰው ኢንቪቴሽን ሊንክ በምትልኩበት ጊዜ ምን ማድረግ አለባችሁ? ኢንቫይት አድርጋችሁት ኤጀንት ከሆናችሁ ኢንቫይት አድርጋችሁት በዛው አንደኛ ካልሰራ ተጠቀሙ። ስለዚህ ኢንቫይት አድርጋችኋት አንድን ሴት ለሴት ሲሆን ተጠቀሙት። ኢንቫይት አድርጋችኋት ከዛ በኋላ ኢንቫይት አድርጋችኋት በዛ በኢንቪቴሽን ሊንክ አውርዳ ወዲያው መጠቀም እንድትችል የሚያስችላት ቪዲዮ ወይም ፎቶ ወይም ጽሁፍ አያይዛችሁ መላክ አለባችሁ። ኢንቪቴሽን ሊንክ ነካችሁ ከፋፈቱ ልክ ላይሆን ይችላል ምናምን ብችሉ ተከታትላችሁ እንደላካችሁላት በስልክም የተነጋገራችሁ ይሁን ስክሪንሾት የተላላካችሁ ይሁን ወይም ቪዲዮ አብራችሁ ልካችሁ ይሁን አከፋፈቱን እገዛ ማድረግ ስትከፍት በዛው ኤጀንሲያችሁን ጆይን ልታደርግ የሚያስችል አይነት ሾርት ቪዲዮ አብሮ መላክ። ከዛ ላይቭ ስትገባ ማድረግ ያለባትን ጥንቃቄ አብሮ መላክ። ሌላ ደግሞ ምንድነው እሱ ላይቭ ስትገባ ማድረግ ያለባት ጥንቃቄ ይላካል።
ሌላ ደግሞ ምንድነው እሱ አውርዳ ሬጅስተር የምታደርግበት ሰዓት ቢቻል ምሽት 1 ሰዓት እና ከዛ በኋላ ከምሽት 1 ሰዓት ጀምሮ ያለው ሰዓት ቢሆን ላይቭ ለመስራት ሰፊ ጊዜ ይኖራታል። ካለዛ ይሄንኛው ቀን ሊጠናቀቅ በደረሰበት ሰዓት ላይ ብታወር የፈርስት ዴይ ዌልካምን ታጣለች ማለት ነው። እና ተመሳሳይ ሰዓት ያላትን ሰዓት አጣርታችሁ ትችላለሽ ወይ? ስንት ሰዓት ነው ላይቭ የምትገቢው? ላይቭ መግባት ነው። ላይቭ ለመግባት እንደዚህ ያስፈልጋል፣ እንደዚህ አይነት ሰዓት ያስፈልጋል፣ እንደዚህ አይነት ተመሳሳይ ቢሆን ጥሩ ነው። ይሄ ነገር ደግሞ ለ7 ቀን ቀጣይነት የሚኖረው ቢሆን ይመረጣል። ካለዛ ይሄንን ታጫለሽ እንደዚህ አይነት ነገር አለ ብሎ እንትን አዌርነሱን ፈጥሮ ከዛ በኋላ ነው እንጂ ጸጥ ብሎ ሊንክ ልኮ የምታነብ አይነት ከሆነች ትከፍተዋለች። ከዛ ለከፈተች ቫይራል የወጡ ላይቭ ያሉ ሰዎች ጋር ትሄዳለች። ቻው። እሱም ከሄደች ቢያንስ የኢንቪቴሽን ታገኛላችሁ። ካለዛ ደግሞ አልገባ ስለት ትደልተዋለች። ያ ነው የሚፈጠረው። አብዛኛው ሰው ስለ ፖፖ ፕላትፎርም ሲጠየቅ ፖፖ ነው እንደዚህ ነው እዚህ ጋር ነው የሚሉ አሉ። ኢንፎርሜሽን አላቸው፣ ሃይላይት ኢንፎርሜሽን። ግን የሰራበት ደግሞ ኢንፎርሜሽኑ ካለው ሰው አንጻር ነው ሲባል ኢቭን እኔ እንጃ ሩቡን ያህል እንኳን ሰው አይደለም ኢንፎርሜሽኑ ሰምቶ የሰራው። ኢንፎርሜሽኑ ሰምቶ ወደ ስልኩ አወርዶ ግማሹ ያጠፋው፣ ግማሹ ካወረደ በጣም ብዙ ጊዜ የሆነው እንደዛ አይነት ነገር ነው። ስለዚህ የምትልኩለት ሰው ኢፌክቲቭ እንዲሆን ቀድሞ ምን ማድረግ ያስፈልጋል? በደንብ ኢንፎርም ማድረግ፣ ለዛን ስራ ለመስራት በቂ ጊዜና ሁኔታ ላይ መሆኑን ቼክ ማድረግ፣ ካለዛ በሚችልበት ሰዓት እንዲያወርደው ማድረግ ነው። ሌላ ደግሞ ምንድነው እሱ ኢንፎርሜሽን ሰጥቶ እንደዚህ የሚባል ፕላትፎርም አለ፣ ቆይ የሆነ ቀን አስከፍትሻለሁ አይነት ነገር ብላችሁ ቁንጽል ያለች ኢንፎርሜሽን ሰጥታችሁ ሄዳችሁ ስትመለሱ ያን ሰው አታገኙ። ስለዚህ ምን ለማለት ነው? አንድን ሰው ልታስከፍቱ ከፈለጋችሁ አንደኛ መጀመሪያ በሌላ መልኩ ያ ሰው እንደሚችልና መስራት ዝግጁ እንደሆነ ማረጋገጥ፣ ልታሰሩት እንደሆነ ባያቅም ማለት ነው። ከዛ በኋላ ያ ሰው ጊዜ እንዳለው እና ሁኔታዎቹ ምቹ እንደሆኑ እርግጠኛ ስትሆኑ እና ሰውየው ወይም ልጅቷ ለኦንላይኑ ስራ ፍላጎት ያላት አይነት መሆኑን ስታረጋግጡ ከዛ በኋላ ያለውን ነገር አስረድቶ እንዲሰሩ ማድረግ ነው እንጂ አንደኛ የሆነች አጭር ኢንፎርሜሽን ሰጥቶ ሌላ ጊዜ ቀጠሮ መያዝ በጣም ሰዎችን ከምናጣበት መንገድ አንዱ ነው። ሌላ ደግሞ ዝም ብሎ ሊንክ ልኮ አንደኛ ሰዎችን ማጠቃቀም ሁኔታ ማበላሸት ነው። ሪዋርዳቸውን አይቀበሉም ወይም ፕላትፎርሙን ትክክል ያልሆነ አይነት እንትን ሊሆን ይችላል ወይ አከፋፈል ሊሆን ይችላል እና እነሱም እኛም እንዳንጠቀም ማድረግ ስለሆነ ይሄ ነገር የታሰበበት ቢሆን ጥሩ ነው ማለት ነው። ኢንቫይት ስታደርጉ ሁለተኛው የኢንቫይት አደራረግ ደግሞ ቀጥሎ ባለው ቪዲዮ የማቀርብላችሁ ይሆናል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለሚያስፈልጋችሁ ሰዎች ሼር ማድረግ እንዲሁም ቪዲዮን ከወደዳችሁት ላይክ ማድረጋችሁን አትርሱ። ሀሳብና አስተያየት የሚስተካከል እንደዚህ አድርጊ በዚህ ስሪ እንደዚህ አይነት ቪዲዮ ስሪልን የምትሉ ከሆነ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ወደ ቀጣይ ቪዲዮ አለፍኩ። ለየት ባለ ኢንቪቴሽን አደራረግ ሰዎችን እንዴት ኢንቪቴሽን ለሰዎች እንዴት እንደምንልክ ለየት ባለ መልኩ የራሳችንን ተች ያለው አይነት ኢንቪቴሽን ለሌሎች እንደምንልክ አሳያችኋለሁ። አብራችሁኝ ነው። ቀጥታ እንመጣና ወደ ፕላትፎርሙ ገባና እዚች 5ኛዋ ላይ ብዙ ጊዜ የምንገባባት የኛን ፕሮፋይል የምናገኝባት ቦታ ላይ እዚች ጋር በመግባት አንድ ጊዜ እንከፍተዋለን። ከዛ ወደ ራሳችን ፕሮፋይል እና ፐርሰናል ዳታዎች ያመጣናል። ከዛ ኢንቫይት የምትለዋን አንድ ጊዜ እነካታለን። ከዛ በፊት የእኛን ተች የያዘ ወይም የራሳችን አይነት አገላለጽ ወይም ደግሞ እኛ ማስተላለፍ የፈለግነው መልእክት የያዘ ፎቶና ጽሑፍ ያለው ራሳችን ኤዲት ያደረግነው ፎቶ ካዘጋጀን በኋላ ነው ወደዚህ ስቴፕ የምንመጣው። ከዛ ኢንቫይት ናው የሚለውን እንገባለን ማለት ነው። ከዛ እዚህ ጋር ማይ ማቴሪያል ላይ
እንገባለን። ከዛ ኮንፊርም እንለዋለን ማለት ነው። እዚህ ጋር ለኢንቫይት የራሳችንን ሊንክ ልክ እንደዚህኛው ካዘጋጀን በኋላ የለቀቅነውን ሪቫይዝ ያደርገዋል እና ካልተመቸው ይጥለዋል ማለት ነው። ነው እንግዲህ ይሄንኛውን ለምን እንደጣለ ላይኛውን ኤኒዌይ ፐርሰናላይዝ ማቴሪያል የምትላለች እዚህ ጋር እንሞክረው። ይሄንኛውን ፌል ካላደረገ እንሞክረው እና ፐርሰናላይዝ ማቴሪያል የሚላለ ፐርሰናላይዝ ማቴሪያል የሚለውን ከፍተዋለሁ ማለት ነው። ከፍተው እዚህ ጋር የፎቶ ምልክት ያመጣልኛል። የፎቶ ምልክቱን አንዴ በመንካት ወደ ውስጥ ከዚህ በፊት በራሴ መሰረት ያዘጋጀሁትን ፎቶ አመጣለሁ ማለት ነው። እዚጋ ስናመጣ በዚህ መልኩ ይህንኛውን ፎቶ አዘጋጅቼዋለሁ። ዘን እዚህ ጋር መተን ከአናት ኮምፕሊት የምትለዋን አንዴ እነካታለን ማለት ነው። እሷን ከነካም በኋላ የመረጥነውን ፎቶ ወደ ፐርሰናላይዝ ማቴሪያል ያስገባዋል። ወይም ደግሞ ኢንቪቴሽናችን ላይ ሰዎች ሲያወርዱት መጀመሪያ የሚመጣው ፕላትፎርሙ ያዘጋጀው ፎቶ ሳይሆን የእኛ ፎቶ እንዲሆን አድርገን እዛ ላይ ፎቶ ብቻ ሳይሆን ጽሁፍ ነገር፣ መልእክት ነገር፣ እንዴት ኮንታክት እንደሚያደርጉን ብቻ አጠር ያለ መረጃ ሰጪ ነገር ብናደርግበት የተሻለ ነው ብዬ ስላሰብኩ ነው። ሀሳቡ ከተመቻችሁ ተጠቀሙበት። አሁን እዚህ ጋር እኔ ምንድነው እሱ ያደረኩትኝ እንኳን በሰላም መጣችሁ ካልኩ በኋላ እዚህ ኦንላይን ስራ ላይ ገንዘብ እንዴት እንደሚሰራ ለመማር በዚህ ስልክ ቁጥር ቴሌግራም ላይ ኦንላይን ብለው ሲጽፉልን ወዲያውኑ ቪዲዮ እንልክልታለን። ለሴቶች እህቶቻችን እንኳን ደህና መጣችሁ ቦነስ ስላለው የመጀመሪያ ቀን ቦነስ እንዳያመልጣችሁ እንዳወረዳችሁ በ24 ሰዓት ሳይሞላው በቴሌግራም አናግሩን። መልካም የስራ ጊዜ፣ መልካም የስኬት ዘመን ይሁንልዎት ብዬ ማስተላለፍ የፈለኩትን መልእክት አሳልፍ ያለው ማለት ነው። ምንድነው እሱ ብዙ ሰዎች ካወረዱ ወዲያ ስለሚያቆዩ ሴቶች ከሆኑ ኢንቪቴሽን ሊንካችንን እንዳናጣ እነሱም ዌልካማቸውን እንዳያጡ አጠር ያለች መልእክት እንዲሁም ደግሞ ቴሌግራም ላይ ከየት እንደመጡ እናውቃለን ማለት ነው። አሁን ይህንኛው ሊንክ እኔ የምልክበት ቦታ አለ ማለት ነው። ስለዚህ ቴሌግራም ላይ መጥተው ኦንላይን ብሎ ከጻፉ ከየት እንደመጡ ለማወቅ የራሴ ያዘጋጀሁት ነው። በራሳችሁ መንገድ ማዘጋጀት ትችላላችሁ። ከዛ አፕሎድ ቴምፕሌት የምትለዋን አንዴ ነካታለሁ፣ ኮንፊርም እለዋለሁ። ይሄ ማቴሪያል አፕሩቫሉን ካለፈ ልክ እንደዚህኛው ሼር የሚል ይመጣል። ከዛ ልክ ሌሎቹን እንደምንልከው ሼር እያልንልካለን ማለት ነው። አንደር ሪቪው ይላል። አሁን ግምገማ ላይ ነው። ጽሁፎቹን፣ ፎቶ፣ ይዘቱ እነሱ ከሚፈልጉት ነገር ጋር መሄዱን ቼክ ካደረጉ በኋላ ካለፈ ሼር የሚለው በተን ይከፈታል። ካላለፈ ደግሞ ልክ ከዚህ በፊት እንደሰራሁት እንደዚህኛው ፎቶ ሪቪው ዳዝ ኖት ፓስ ይላል። ከዛ የራሳችንን ቴምፕሌት መላኩ ያው ከዛኛው ጋራ አይለይም። ልክ ከዚህኛው ቀደም ባለው ቪዲዮ እንዳሳየዋችሁ ሼር በማለት ወይ ሊንኩን ኮፒ ማድረግ ወይ ደግሞ ወደ መጣላችሁ ፕላትፎርም ሴንድ ማለት ነው የሚሆነው ማለት ነው። ሲከፍቱት ምን እንደሚያሳይ ከዚህ በፊት አፕሎድ ሆኖ ካለፈው ቪዲዮ ላይ ላሳያችሁ ማለት ነው። መጀመሪያ ከዚሁ ላይ ጀስት ሼር ልበላውና ይሄንኛውን ከዛ እዚህ ጋር ሶስተኛዋ በመጫን ለምሳሌ ቴሌግራም ላይ የራሴ ላይ ሴቭድ ላይ ልላከውና ላሳያችሁ። እዚህ ላይ ለሆነ ሰው እንደላኩት አስቡትና እዚህ ላይ የራሴ ሴቭድ ቴሌግራም ላይ ይሄንን ሊንክ ልክ ያለው ማለት ነው። ይሄንን ሊንክ ልክ ያለውኝ። ስለዚህ ይሄንን ሊንክ እንዴት ስከፍተው ምን እንደሚያሳይ ላሳያችሁ ማለት ነው። ከዚህ በፊት ያለፈው ነው። ይሄንኛው ገና አንደር ሪቪው ስለሆነ ከዛ ቀጥታ ስከፍተው የሚመጣልኝ እኔ የጻፍኩት ነው ማለት ነው። እዛ ጋ እነሱ የለጠፏቸው ሴቶች ወይም ሌሎች ሳይሆኑ እኔ በራሴ ፐርሰናላይዝ ያደረኩትኝ ማቴሪያል ነው የሚመጣው። ከዛ በኋላ እዚህ ጋር ጽሁፏ ዳውንሎድ ኢሚዲየትሊ ምናምን የሚለው ቀጣዩ ስቴፕ ሁሉ ነገር እንዳለ ሆኖ ጀስት የሚለወጠው ምንድነው እዚህ ጋር ያለው የኔ ፎቶ ብቻ ይሆናል ማለት ነው።
በዚህ መሰረት እዚህ ጋር ዳውንሎድ እያደረጉ መሰረታዊ ከዚህ ቀጥሎ ወዴት እንደሚሄዱ የሚመራቸው ሜሴጅ የያዘ አድርጋችሁ ልክ እኔ አሁን መጨረሻ ቪዲዮ ላይ እንደሰራሁት እንደዛ አይነት ሜሴጅ ያለው አድርጋችሁ ቆንጆ ፎቶ አድርጋችሁ ብታደርጉ የተሻለ አትራክቲቭ ይሆናል እና ጥሩ ነው ብዬ ስላሰብኩ ነው። እናንተ ማሳብ ከተመቻችሁ ተጠቀሙበት ባይ